እሺ ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ሙሌ ነኝ፣ ፒያኒስት ሙሌ ነኝ። ዛሬ አኮምፓኒመንት ስለ አኮምፓኒመንት እንማማራለን ማለት ነው። ምንድነው? እንዴት ነው የሚሰራው? እንዴት ነው የሚሰራው? እነዚህን ነገሮች ለማብራራትና የተወሰኑ ምሳሌዎችንም ለማየት እንሞክራለን። አኮምፓኒመንት ማለት በዋናነት እንግዲህ አንድ ፒያኒስት ከሌሎች ሙዚቀኞች ጋር ሊሆን ይችላል ወይም ከድምፃዊ ጋር ሆኖ ሲጫወት ሊሆን ይችላል የሚፈጥረው ሪትሚካል እና የኮርድ ፓተርን ማለት ነው። በቃ ያ ነው አኮምፓኒመንት። ጀስት እንደየጃነሩ ሊለያይ ይችላል፣ እንደየዘውጉ ማለት ነው። ጃነር ማለት ዘውግ ነው። እዚህ ለምሳሌ ባላድ፣ ዋልዝ፣ ሜቢ ከኛ ሪትም ውጭ ያሉ ፖፖች፣ ኢቨን እኛ ጋር ያሉ ፖፕ ሪትሞች፣ የተለያዩ ሪትሞችን ስንሰራ በፒያኖ ሪትም እንፈጥራለን አለ። በኮርድ ፓተርን ከመጫወት ባለፈ የሆነ ሪትም እየፈጠር ነው። ያ ኮምፓኒመንት ነው የሚባለው። የሆነ አዲስ ነገር አይደለም። እናንተ የምታደርጉት ለማድረግ ሁል ጊዜ የምትሞክሩት ነገር ነው። ስለዚህ ሞር ቅርጽ የማስያዝ ስራ ነው ዛሬ የምንሰራው ማለት ነው። እና ታዲያ እንዴት ነው አኮምፓኒመንት ወርክ የሚያደርገው፣ እንዴት ነው ጀነራሊ የሚሰራው የሚለውን ነገር ከጠይቃችሁ ኢትስ ሜሎዲ ኢትስ ናት ጀስት አባውት ፕሌይንግ ሜሎዲ። የሆነ ሜሎዲውን ወይም ዜማውን መከተል አይደለም፣ ወይም ዜማውን መጫወት አይደለም። አብሮ ሬር ነው ዜማውን የሚጫወትበት ቦታ። አንድ አኮምፓኒስት በአግባቡ አኮምፓኒመንት ለመስራት ሲጫወት ወይም እንደዛ ለመጫወት ሜሎዲውን መጫወት ላይ ይጠበቅበት ይችላል። ግን ሜሎዲውን ማጀብ የሚችሉ ባካፕ ላይክ አኮምፓኒመንት እሱ ነው። ምናልባት ቃሉን በሌላ ነገርም ልታውቁት ትችላላችሁ። ጀስት እንግሊዝኛ ቃሉ መሸኘትም መሆን ይችላል። ገባችኋል? ስኮርት ማድረግ፣ እስከሆነ ቦታ ማድረስ። ስለዚህ ዋና ዓላማው ሰውየው ሴፍ እንደሆነ ፊል እንዲያደርግ፣ በቃ ይሄ እንዴት ነው በጣም ሴፍቲው እንደተጠበቀ እንዲሰማው ባካፕ ማድረግ ነው አይደል አኮምፓኒ። ስለዚህ እዚህም እንደዛ ነው። ሜሎዲው አለ፣ ያን ሜሎዲ ባካፕ የማድረግ ስራ ነው የምንሰራው ማለት ነው። ሃርሞኒካሊም ሪትሚካሊም በእነዚህ በሁለት ነገሮች ነው የምንረዳው ሜሎዲው። ስለዚህ የምንፈጥራቸው ፓተርኖች አሉ። የተለያየ ፓተርን ልንፈጥር እንችላለን፣ የተለያየ ስታይል ልንከተል እንችላለን ማለት ነው። ስለዚህ ኮርድ ፕሮግሬሽኑን አወቅን። የአንድን ሶንግ አንድን ነገር ለመጫወት ኮርድ ፕሮግሬሽኑ ለምሳሌ 1 5 6 4 ነው እንበል። ስለዚህ ለምሳሌ ኮርድ ፕሮግሬሽኑ 1 5 6 4 የሆነን ነገር መጫወት ብንፈልግ 1 5 6 4 የሆነን ነገር መጫወት ብንፈልግ ምንድነው የምናደርገው? መጀመሪያ ኮርድ ፕሮግሬሽኑ ነው የምናውቀው ብያቸዋለሁ። አወቅን፣ ይሄ ነው ኮርድ ፕሮግሬሽኑ። ስለዚህ የኮርዱን ፓተርን አውቀናል፣ ግን ደግሞ የሆነ አኮምፓኒመንት መፍጠር አለብን። ሪትሚካል ሴንስ እንዲኖረው፣ ሪትሚካል ፊል እንዲኖረው ማድረግ መቻል አለብን። የምንጫወተው ነገር አሁን ለምሳሌ እንዲህ ላደርግ እችላለሁ። የባላድ ሴንስ እንዲኖረው አደረኩ ማለት ነው። አያችሁ የሆነ ሪትም ፈጠርኩ አይደለ? ልክ ጆሮአችሁ ላይ ሲሰሙ የባላድ ሪትም እንደተፈጠረ አይ ነው። ስለዚህ ያን ሪትም ይሄን ሪትም ፓተርኑን የመፍጠር ሂደቱ አኮምፓኒመንት ይባላል። ጀስት ኮርድ ፓተርኑ ውስጡ እንዳለ ሆኖ ማለት ነው። ስለዚህ እነዚህን ነገሮች የመስራት ጉዳይ ነው አኮምፓኒመንት ማለት ነው። እነዚህን ነገሮች የመፍጠር ጉዳይ ነው። እንደ የሪትሙ ይለያያል። ከዛ ደግሞ ስታይል አለው የተለያየ። አሁን ለምሳሌ ብሎክ የሚባል ስታይል አለው። ብሎክ ስታይል ማለት ምንድን ነው? ኮርዱን ሙሉ ኮርዱን ቀጥታ ስንይዝ ማለት ነው። ከዛ ብሮከን ስታይል አለ። ብሮከን ስታይል ማለት ሁለት ቦታ ይሄን ኮርድ መክፈል ወደዚህ መቀየር ማለት ነው። ያረኩ ወደ ሁለት ቦታ ከፈል። ከዛ በኋላ ደግሞ አርፔጆ ስታይል አለ። አርፔጆ ወይም አርፔጂተር ስታይል፣ ያ ደግሞ እያንዳንዱ ኖት ሲኩዌንሻሊ ለብቻ መንካም ማለት ነው።
ልክ እንደዚህ አርፔጂየት አድርገን በምንጫወትበት ጊዜ እሱም አንድ ራሱን የቻለ የአኮምፓኒ ስታይል ይሆናል ማለት ነው። ስለዚህ እነዚህን ስታይሎች ተከትለን ምን አለ አሁን ፊለሮችን እንጫወታለን ማለት ነው። አኮምፓኒ ስናደርግ ወይም አኮምፓኒመንት ስንሰራ ምንድነው ፊለሮች አሉ፣ ሜሎዲ ፊለሮች ማለት ነው። ልክ አሁን የባር መዝጊያ ላይ ሊሆን ይችላል፣ መሀል ላይ በዜማ ማከል የሆነ ቦታ ላይ መሀል ላይ ልንጫወት እንችላለን ሜሎዲዎች። ያስገቧቸው ሜሎዲ ፊለሮች ናቸው፣ ማሟያ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እየሞላላን ልንሄድ እንችላለን። በዋናነት የፒያኖ አጫወታችንን እያወራው ነው ማለት ነው አኮምፓኒ ብዬ እና ከዛ ይሄ ሪትሙ የምንፈጥረው ሪትም አለ አይደለ? ዲፔንድ የሚሆነው ምን አይነት ጀነር ነው የምንጫወተው፣ ላይክ ባላድ ነው፣ ፖፕ ነው። ከዛ ውጪ ደግሞ ምን ልበላችሁ የሆነ R&B ነው፣ ብሉዝ ነው፣ ምን አይነት ነገር ነው አኮምፓኒ ማድረግ የፈለግ ነው እሱ ማተር ያደርጋል ማለት ነው። ስለዚህ የምንፈጥረው ሪትም ጀነሩ ያው ዘውጉ የሚፈልገው አይነት ሪትም መሆን አለበት። ብሉዝ ከሆነ አሁን ለምሳሌ ብሉዝ ለመጫወት ሞር እኔ አኮምፓኒመንቱን መስራት ስፈልግ እንደዚህ አይነት ነገር ነው። በግራ እጄ የሆነ የቤዝ ላይን እየፈጠርኩ በቀኝ እጄ ኮርድ ላይኖችንና ሜሎዲ ፓተርኖችን እየፈጠርኩ ነው መጫወት ፈልገው። ይኸው እንደዚህ አይነት በጣም እንዴት ነው አርፔጂየትድ የሆነ የግራ እጅ የቤዝ ላይን ፓተርን እየፈጠርኩ ከዛ በቀኝ እጄ ያረኩና መጫወት ነው የምመርጠው። ከዛ በኋላ ደግሞ ለምሳሌ ብዙ አይነት እንትኖች አሉ፣ እነ ቡጊ ውጊ ምናምን የሚባሉ አይደለ? አሁን ይሄም ራሱን የቻለ ስታይል ነው አይደለ? የአኮምፓኒመንት ስታይል ነው። ሌሎችም ፖፕ ላይ ምናምን የምትሰሟቸው ምናምን በጣም ብዙ አይነት አሉ። እንደዚህም ልሰራ ይችላል። ላይክ ይሄ ሁሉ እንደየስታይሉ ይለያያል ማለት ነው። የፈለኩት ምጮቶ ሪትም አለ አይደለ? ወይም ደግሞ ዜማው የተሰራበት ሪትም ያ ሪትም ነው ማተር የሚያደርገው። በጣም ስሙዝ ዋልዝ ነገር ከሆነ ልክ እንደ ዋልዝነቱ እንደዚህ አይነት ፓተርን ሪትሚካል ፓተርን ነው መፍጠር ሞክረው። አፕቢት በጣም ሆት የሆነ ነገር ከሆነም ደግሞ በዛ እንደ ሆትነሱ ከፍ ያለ ሪትም ለመፍጠር ሞክራለሁ። ከዛ ውጪ ካስተዋላችሁ ብዙ አይነት ፓተርን ሊኖረው ይችላል ብያለሁ። ብዙ ጊዜ አሁን ለምሳሌ እኔ አኮምፓኒ ስሰራ እንዴት ነው አኮምፓኒመንት ሲሰራ በግራ እጄ የሆነ ዋኪንግ ቤዝ ሊሆን ይችላል፣ የተለያዩ የቤዝ ፓተርኖችን የሰራው በቀኝ እጄ ሌሎች ፓተርኖችን መስራት በጣም ወዳለሁ። ስለዚህ ሞር ለእናንተ ኮንቪኒየንት የሆነውን አለም ደግሞ ከዛ ደግሞ ሪትሙ የሚፈልገውን አይነት ነገር ለመፍጠር ነው የምትሞክሩት። አሁን በቀላሉ ጀስት በጣም ሲምፕል ነገር ላሳያችሁ። አሁን የተጫወትኩትን አይነት ነገር ለማድረግ ስትሞክሩ ምናልባት ለመጀመርም የሚጠቅማቸው አይነት ኤግዛምፕል ላሳያችሁ። ይኸው ቤዝ ላይን በጣም ታዋቂ የቤዝ ላይን ነው 1625
በጣም ፌመስ የጃዝ ቤዝ ላይን ነው። እንግዲህ ጃዝ ላይ የትኛውም ጃዝ ጃነር ላይ ብዙ ጊዜ የምትሰሙት አይነት 251 16 251 ምናምን እነዚህ ላይኖች በጣም ታዋቂ የጃዝ ቤዝ ላይኖች ናቸው። እና እዚህ ያንን የኮርድ ፓተርን ወይም ያንን የኮርድ ላይን ተከትዬ ምንድነው ያደረኩት? ጀስት በግራ እጄ ቤዝ ላይኑን እየሰራው በቀኝ እጄ ኮርዱን ነው ያስኩት ማለት ነው። 1 6 2 በግራ እጃችሁ ቤዝ ነገር ለመጫወት ስታስቡ መርሳት የሌለባችሁ ብዙ ጊዜ የቤዝ ጊታር እንዴት ነው አቀማመጡ፣ ኪዎቹም ክሮቹ የተደረደሩበት አካሄዱም ብዙ ጊዜ እንዲህ ሲጫወቱ ካስተዋላችሁ የፊፍዝ ኖት ሪሌሽንሺፕ ነው ያለው። ላይክ የፐርፌክት ፊፍዝ ኖት ሪሌሽንሺፕ አለው። ለምሳሌ ሲን መጫወት ከፈለገ ከሲ ጋር ብዙ ጊዜ አብሮ ጂን ትሰማላችሁ። ከሲ ጋር ሲን ይረግጥና ከሲ ተነስቶ ጂን በቃ ይነካካል። አሴ ፊለር ሲጠቀም ጂን ነው ብዙ ጊዜ የሚጠቀመው። ስለዚህ እነዚህ ማለት ነው ወይም እንደዚህ አይነት ሪሌሽንሺፕ ነው ያለው። ስለዚህ ያን ፓተርን እየተከተላችሁ መስራት ትችላላችሁ ማለት ነው። ይሄ ነው ኮርድ ላይ ነው። ግን እኔ አሁን ስሰራ ለምሳሌ በደንብ እንዲያምርልኝ ስፈልግ ሌላ ነገር ስጫወት ነው ይሄንን ቴክኒክ በመጠቀም የቤዝ ላይናችሁን ስትሰሩ አሁን በነገርኳችሁ መንገድ አሁን ለምሳሌ ሲ ሞር የሚጣፍጥ ደስ የሚል ቤዝ ልትሰሩ ትችላላችሁ። ከዛ ውጪ ዋክ ለማድረግ መሞከር አንዳንድ ቦታ ላይ ለምሳሌ ቅድም ካስተዋላችሁ ሲጋ መምጣት ተነስቼ ዋካ ያደረጋችሁ ልትለማመዱ ትችላላችሁ። ሃቭ ጉድ ዋን። በደንብ ተለማመዱ። ሃፒ ፕራክቲስን። እንግዲህ ፕሊዝ ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ፣ ኮሜንት አድርጉልኝ። ኢንጌጅመንቱ ስለሚጠቅመኝ አመሰግናለሁ። መልካም ጊዜ